Lamine Yamal ኳስ ይዟል ቲዮ ሄርናንዴዝ አጠገብሩ Lamine Yamal በሁለት ተጫዋቾች መካከል አስደናቂ ኳስ ሚኬል ኦያርሳባል ዊሊያምስ ዋው በረከቱ ወዞ wow what a goal Nico Williams whoa goal Nico Williams akapa Lamine Yamal la ኳስ ሚኬል ኦያርሳባል ተከላካዮቹን አፍኖ ያዘ ከዛ በኋላ ኒኮ ዊሊያምስ አገኘው ወሰው wow goal Nico Williams ወሰው የተከላካዮች በጣም ጥራትን የጠበቀ ተጫዋቾች ቅንብር ወይም ጥምረት አለመኖር ነው አሰማጊ ሌላ ኳስ በሳላይ ሜሪኖ ሚኬል ሜሪኖ ወሰው wow ሚኬል ሜሪኖ ሁለተኛውን ጎል ለስፔን አስቆጠረ ፈረንሳይ ፈራረሰ ሚኬል ሜሪኖ የአርሰናሉ ተጫዋች ሁለተኛውን የስፔን ጎል አስቆጠረ ዲዲየር ዴሾ ጭንቅላታቸውን ነቀነቁ ቡም ጎል ዋው ሚኬል ሜሪኖ አገባ የስቴዲየም ግርምዬ ለሚኬል ሜሪኖ ገዱ ነው እዚህ ስቴዲየም ላይ በ2024 የዓለም ዋንጫ ጎል አስቆጥሮችን ዳንስ ደንሷታል አባቱ ደግሞ በተመሳሳይ እዚህ ስቴዲየም ላይ የኦሳም አንድ የመስመር አጥቂ ቢጨምርበት ምንም ማታወጣለት ብሎ ኮሜ ኳሱን በሳላ ሚኬል ሜሪኖ አስታለ ኒኮ ዊሊያምስ ላሚን ያማል ግራ መስመር ላይ አለ ላሚን ያማል ጠለፈው ፔናልቲ ጠለፈው አድሪያን ራቢዮ ጠለፈው ቢጫ ካርድ ጭምር አድሪያን ራቢዮ ላሚን ያማል አሰጥም ያለ ነው አድሪያን ራቢዮ ፋራን ላይ ያለ ነው ማይክል ኦሊቨር ቢጫ ካርድ አድሪያን ራቢዮ ላሚን ያማልን ጥፋት ሰርቶበታል አሰጥም አይደለም ኳሱን ተመልከቱት ከኮኔ ሚኬል ሜሪኖ ያስጣለበት መንገድ ደጋ ኒኮ ዊሊያምስ ለላሚን 18 ዓመት ሳይሞላው ላሚን ያማል ከማይክ ሜያን ያማል ሸውዶ ከተተው ላሚን ያማል አዲሱ ምታታዊ የባርሴሎና ተጫዋች ላሚን ያማል ለስፔን ሶስተኛውን ጎል አስቆጠረ ስፔን 3 ፈረንሳይ 0 ቡም ፎርሳ ላሚን ያማል ዋው ከኒኮ ዊሊያምስ ጋር ሴሌብሬት ያደረጉ ነው አሰናቂ ያማል ዳንሱን አቀለጡ በጣም ያው የፔናልቲ ኳስ ነው በተቃራኒ አቅጣጫ ለኮነ በ6 ጨዋታ ሁለተኛ ጎል ነው በዚህ የኔሽንስ ሊግ ውድድር ላይ ላሚን ያማል አሁንም ከነ ተሰጥኦ ዓለምን እያስገረመ ቀጥሏል በዛሬው ጨዋታ ላይ በጉልህ በሚታይ ሁኔታ በጨዋታው ላይ ተዳሮቻችን ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከልና ሮሜ ቢዩቲ ስፓ ናቸው ፔድሪ ለኒኮ ዊሊያምስ ለፔድሪ ፈረንሳይ ለፈራዋሱዝ አራተኛውን ጎል ስፔን ምታታዊ ብቃት ፈረንሳይ ፈራረሰ ባይ ልበል እንዴ ባይ ልበል ገና ነው ግርሚ ገና ነው 35 ደቂቃ አይባል ከዚህ አይ እኔ ይቅር እሺ ትጫዋለሁ ተማርን እኮ አንዴ ትጫዋለሁ አንዴ ፈረንሳይ ያለቀለት እግር ኳስ ነው አራት ለባዶ ከነኮን ጎል ሊቆጠርባቸው ይችላል ፎርሳ ስፔን ፎርሳ አስደናቂ ኳስ ዋው ፔድሪ አስደናቂ ኳስ ፔድሪ ዋው ከቀይ መስመር ላይ የተላከ ኳስ ነው ኳሱን ፔድሪ ይዞ ሄደ ኒኮ ዊሊያምስ ተቀበለ ኒኮ ዊሊያምስ ድሪብል አደረገ ለፔድሪ መፍጠር ኪሊያን ምባፔ ፔናልቲውን ራሱ ይመታል ከኡናይ ሽሞን አምበል ፊሽካ ተነፋ ኪሊያን ምባፔ አራላንድ ሆኗል ኪሊያን ምባፔ በፍጥነት ኳሱን ይዞ ለማስጀመር ነው ሄደው አራላንድ ሆኗል ደቂቃው ገና ነው ብዙ ጎል ይቆጠራል ግርሜ ብዙ ጎል ይቆጠራል ጠብቁ ይሄን ኪሊያን ምባፔ ጎሉን አስቆጥሯል አራላንድ ሆኗል
ፈረንሳይ ይነሳል ወይስ አይነሳም? አብረን እናያለን። ምናልባት እቺ ኳስ ማነሳሻ ልትሆን ትችላለች። የስነ ልቦና ዙሜንዲ አስደናቂ ኳስ ለላሚን ያማል ደረሰው። ከፔድሮ ፖሮ ያማል አምስተኛ ጎልን የነኛ ነው ያማል ላሚን ያማል ያማል ከተተው። ላሚን ያማል ያሳምማል ግርምዬ። ላሚን ያማል ይችላል ያማል ላሚን ያማል ያማል ባሎን ዶር ሊሆን ነው ማለት ነው። ኡስማን ባሎን ዶር የነበረው ያማል ባሎን ዶር ዋው ላሚን ያማል ወዘወዘው። አስደናቂ ተጫዋች ቃላት ያጥረኛል ለዚህ የ17 ዓመት ታዳጊ። ግርምዬ ውሳኔዎቹን ተመልከታች። አጣቅሎ ስኮ ከቶታል እኮ ክሌመር ሎንግሌ እንዳይንቀሳቀስ ለማድረግ ጥረት አድርጓል። ግን በዚህ ክፍተት ውስጥ ሁሉ እንዴት እንደሚያስብ ተጫዋቹ እንዴት በፍጥነት አእምሮዎቹ ማንሰላሰል እንደሚችሉ በጣም የሚገርም ነው። የወሰነው ውሳኔ ተመልከት። ሌላ ተጫዋች ቢሆን ኳሱን ለማስቀረት ሌላ ጥረት ያደርጋል። ግን ኳሱን የመታበት ቴክኒክ ኤክስፔክት የማታረገው ነው። በውስጥ እግሩ ነው የመታው ኳሱን አማራጭ ሲያጣ ማለት ነውና በጣም ያማል ቀጣዮቹ ጊዜያቶች ለእግር ኳስ ክሊያን ምባፔ ሪያን ቸርኬ ምን አይነቱ ጎል ነው ሪያን ቸርኬ ያስቆጠረው። ቸርኬ ሆኖ ጎል ነው ያስቆጠረው ልክ እንደ ስሙ። ሲቲ ያገኘ ምርጥ ልጅ ተፈጠጣቸው። ምን አይነት ኳስ ነው ግርምዬ። በቀኝ እግሩ አበረደ ኳሱን ከፍ አደረገውና በግራ እግሩ በቮሊ ነው የወዘወዘው ከሳጥኑ ውጪ። ሪያን ቸርኬ ምን አይነት ጎል ነው። 5-2 ሆነ። ቦንዛ ሪያን ቸርኬ ቦንዛ ፈረንሳይ ቦናንዛ ፕሪሲዝን ስኬጁል ያዛባል። ገቡ ማሎጉስቶ ራሱ ላይ የጨዋታ ነፍስ ዘራ። ቪቪያን ራሱ ላይ አስቆጠረ። ዳንኤል ቪቪያን 5-3 ሆነ። ለዛ ነው ግርምዬ አልሞተም ያልኩ ቅድም ተው ምለው ለዛ ነው። ይዣለሁ እኮ ፍሬን ያስኩ ግርምዬ አስቆዳው ምክር ትሰማለህ። ደግነቱ ታናሽ ነው ብለህ አታጣጥልም። እውነት ነው። ቪቪያን ጎል አስቆጠረ ራሱ ላይ 5-3 ሆኑ። ሪያን ቸርኬ ኢፌክት የሪያን ቸርኬ ነኛውም ጎል ሪያን ቸርኬ ነው። ምን አይነት ተጫዋች ነው ሲቲ ያመጣ። ቪቪያን ቢያመልጠው ራሱ ኪሊያን ምባፔ ሲቲ ምን አይነት ተጫዋች ነው እያመጣብን ያለው። ለሊጉ በጣም ጥራት ያለው ተጫዋች እየመጣ ነው። ቪቪያን ባይነካው ምባፔ ነበረ። 5-3 ሆነ። ጨዋታው ነፍስ ዘራ። ቸርኬ ክብር ሽንፈት ለመሸነፍ አንድ የመጨረሻ አጋጣሚ ኮሎሞኒ ያስቆጠረ። ሁለት ደቂቃ አለ። ጨዋታው ለአብድ ነው። ኮሎሞኒ 5-4 ሆነ። ፈረንሳይ በአለቀ ሰዓት መቃብር ፈንቀው ሊነሱ የሆነ ወይ 5-4 ሆኗል። አሁንም ሪያን ቸርኬ ግርምዬ ሪያን ቸርኬን ተሳስቷል። መጀመሪያው ነው እንዲህ አይነት ተጫዋቾችን ነበር መጠቀም የሚገባው። ሪያን ቸርኬ በጣም የሚገርም ድንቅ ልጅ ነው። ሲቲ ምን አይነት ልጅ ነው ያገኘው። ማንቸስተር ሲቲ በጣም አሁን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል በነገራችን ላይ አርነ ስሎት ራሱ እንኳን